Hello everyone. Today we are breaking down to ECG. ምን እንደሆነ እናያለን፣ እንዴት ነው ፐርፎርም የምናደርገው፣ how to interpret it step by step እናያለን። Whether you are a medical student preparing for an exam or you are just curious heart እንዴት እንደሚሰራ ለማወቅ ይሄ ሴሽን ECGን በደንብ ክሊር ያደርግላችኋል and practical ያደርግላችኋል። So by the end of this video በደንብ ዲፊኒሽን ኦፍ ኢሲጂ እናያለን። እንዴት ነው ፔሸንት ላይ የምንጠቀመው ኖርማል ቫልዩ እንዴት ነው አብኖርማል ፋይንዲንጎቹን ቼክ እናደርጋለን እና I will show you simple የሆነ ዲያግራም እና ስትራክቸር ዌይ ኢንተርፕሬት እንድታደርጉ ኤኒ ኢሲጂ ስታዩ እንዴት ኢንተርፕሬት እንደሚደረግ ኢዚ ኤንድ ስትራክቸር ዌይን እናያለን። የምንጀምረው ዊዝ ኖዊንግ ኢሲጂ ቤዚክስ ነው እና ምንድነው ኢሲጂ ወይም ኤሌክትሮካርዲዮግራም የምንለው የሚለው ነው። ኢሲጂ የምንለው ቴስት ነው፣ ሪካርድ የሚያደርግ ነው የሀርትን ኤሌክትሪካል አክቲቪቲ ኦቨር ታይም እና አክቹዋሊ የሆነ የሀርቱን ኮንትራክሽን ኦፍ ሀርት መስል አይደለም የሚያሳየን፣ ግን ምንድነው በዛ ፋንታ ኢንስቴድ ኦፍ ኢት የሚያሳየን ዲፖላራይዜሽን ኤንድ ሪፖላራይዜሽን ኦፍ አርተሪየም ኤንድ ቬንትሪክል ነው። ስለዚህ ኤሌክትሪካል ሲግናሎቹ ሀርትን ኮንትራክት እና ሪላክስ እንዲያደርጉ ያደርጋል እና የእነሱን ኤሌክትሪካል አክቲቪቲ ነው ሪካርድ የሚያደርገው ኢሲጂ። ስለ ዲፖላራይዜሽን እና ሪፖላራይዜሽን ኦፍ ሀርት መስል እናያለን ዲቴይል ወደ ውስጥ ስንገባ፣ ግን ቢፎር ዛት ማወቅ ያለብን ኢሲጂን ለመረዳት ዘሀርት ኮንዳክሽን ሲስተም ነው። ሀርት እንዴት ነው ኤሌክትሪካል ኢምፐልስን ኮንዳክት የሚያደርገው የሚለውን ስቴፕ ባይ ስቴፕ